እዚህ ቤት ገባሽ ጀምሮ አንገቷን ደፍታ ከመስራት ውጪና አንተን ከመንከባከብ ውጪ ምን የሚጎረብጥ ነገር አድርጋ ታውቃለች? ደግሞስ ቢሆን አፈቀረች እንጂ ምን አደረገች? የምርህ ነው እያወራ ያለው? እስኪ ያንተ ልጅ ብትሆን እንደዚህ ዲቃላ ይዛ ስትመጣ ዝም ትላት ነበር? ልጆች ስለሆኑ በቀላሉ ይታለሉ ይችላል። ነገሩ ባይከሰት መልካም ነበር። አንዴ ከሆነ በኋላ ግን እነሱን ከማስጨነቅ ውጪ ምንም ልንፈይድ የምንችለው ነገር የለም። በእውነት ከእሷ ይልቅ አንተን እየገረምከኝ ያለው። ጥሩ ነገር እንደሰራች ደግሞ ትከራከርለታለህ። ልጅቷ በእርግጥ ከራሷ ችግር በላይ ስለ አንተ ህመም ነው የምትጨነቀው። በጣም ነው የምታስበው። አይዞሽ አይዞሽ። እንግዲህ እኔ ህይወት ተበላሽቷል ጋሼ። አባቴን ነገር ግን አደራ፣ አባቴ ድኖ ከማየት ውጪ በዚህ ምድር ላይ እኔ ምንም ሊያስደስተኝ አይችልም። አይዞሽ አብሽኮ አይዞሽ፣ እኔ አለሁ። አደራ ጋሼ። ግድ የለም ተሴ፣ ይቅርታ አንስጣት። መቼም አላደርገውም ለይኩ፣ መቼም። ለእኔ ስትል ታደርገዋለህ። የዛሽ ምስኪን ልጅ ህይወት መበላሸት የለበትም። በእርግጥ ለሁላችሁም የሚሆን ጥሩ ቤት ተከራይቼላችኋለሁ እና ቤቱ ደግሞ እንደሚሸጥ ስለነገሩ እገዛላችኋለሁ። ለይኩ ለምን አትሆኝም? አይዞህ አታስብ፣ ከህክምና ገንዘቡ ላይ አይደለም ነካው። እኔ እኮ ልታይ ስለማልል እንጂ እግዚአብሔር የተመሰገነ ይሁን ዝቅ በትኜ የማልጨርሰው ገንዘብ ነው ያለው። ሃሎ ነን ጫካ ውስጥ እና ተከተላታ። ወንዶች አሉ። አረ እንዳትሆን አኩራ ተከተላት። ለይኩ እንዴ ችግር አለ እንዴ? ልጄ ምን ሆና ነው? እኔማ ከቤት ስትወጣ ስላላማረች ሰዎች እንዲከተሏት ነው ያደረኩት። በዛ ላይ ደግሞ ጫካ ውስጥ ከወንዶች ጋር ታይታለች ነው የሚባለው። ምን? በቃ ተሴ፣ እኔ ነገሩን አስተካክዬ እመጣለሁ። አንተ እዚህ ጠብቀኝ። እባክህ ፈጣሪ ልጅ አንድ ነገር እንዳትሆንብኝ፣ ልጄን ጠብቅልኝ። እኔ እኮ አፍ ብቻ ነው የምናገረው እንጂ እኔ ከልቤ አይደለም እንደዛ የምናገረው። ፈጣሪ ሆይ ይቅር በለኝ። ሆን ብዬ የዋሸሁት የሰው ልጁ ምን ያህል እንደሚወዳት ለማወቅ ብዬ እንጂ ለክፋት አይደለም። አይተሰማ የልጄን አይን ማየት አልፈልግም ያለ ሰውዬ አረጋን ዣቡባታል ሲባል ተነስቼ ካልፈለኩት አለ። ግን ኑሐሚን የት ነው ያለችው? እንግዲህ ትዬ ከጨከኑብኝ ምን አደርጋለሁ? የዚህ ቤት ውሃዬ እንደዚህ በቀላሉ የሚቋረጣል መሰለኝ። ግን ትዬ አሁንም እድሉን ከሰጡኝ ለመሆኑ የቀረሽ ደሞዝ ምን ያህል? አያስፈልግም ትዬ፣ እስካሁን ያደረጉልኝ ይበቃል። ይልቅ ግን ከጠቀሙት ከመውጣቴ በፊት እንደምናግሮት ዜና አለ። የምን ወሬ? ለነገሩ ልባረር አይደል? ለምን ብዬ ጋሽ ላይ ኩን ሚስጥር አውጣለሁ። በቃ ይቅር። ስለምን ሚስጥር ነው የምታወሪው? ምናልባት የሚጠቅመኝ ከሆነ እዚህ ቤት ላቆይሽ ይችላል። እኔማ አሁን ወደዚህ ስመጣ እነ ኑሐሚን ክፍል ውስጥ የሰማሁት አስደንጋጭ ዜና ነበር። ግን ደግሞ መናገሩ አሁን ዋጋ ያለው አልመሰለኝም። እስቲ ለማንኛውም ወሬውን አውሪውና መቆየት አለ መቆየትሽን ከዛ እንወስናለን። እሺ እንደዛ ከሆነ ቤት ሊገዛላቸው ነው። ማን ነው ቤት የሚገዛው? ጋሼ ናቸዋ። ለኑሐሚንና ለአባቷ ቤት ሊገዙላቸው ነው። ምን? እውነትሽን ነው? አይገርምም? እኔም ስሰማ ከዚህ በላይ ነበር የደነገጥኩት። አሁንስ በዛ። ለይኩን ከመጠን በላይ ልኩን እያለፈ ነው። እንደኔ በስንቱ ነው የምቃጠለው? ሌላም ችግር አለ እንዴት? ይዬ ጥፊልኝ ካጠገቤ። ውጪልኝ አልኩሽ እኮ ውጪ። ይኸውልሽ የፈለገ ነገር ቢፈጠር እንደዚህ ማድረግ የለብሽም። አንተ አይመለከትህም አልኩህ እኮ። ለምን ደግሞ አትሰማኝ ግን? እንዴ ቆይ አንተ ደግሞ እዚህ ምን ትሰራለህ? ቆይ አንተ የሌለህበት የት ልሂድልህ? ይቅርታ ትተዋወቃላችሁ? ሲጀመር አንተ ራሱ ማን ነህ? ቀድሜ አንተ ማንነት ባቅ ደስ ይለኝ። እኔ የምልሽ እሱ ነው እንዴ? ኑሐሚን እባክሽ አንዴ እናውራ። ከአንተ ጋር ምንም የማወራው ነገር የለኝም። ማውራት ያለብንን ከዚህ በፊት ያወራን መሰለኝ። ኑሐሚን እባክሽ ልቀቀኝ። ቆይ እኔ ለአንተ ስል የት ልሂድልህ? ይቅርታ አሁን መሀላችሁ ልግባና። ሰውዬ ለምን ከዚህ ቦታ አትሄድም? እኔ እሄድልሃለሁ። ልጅቷ ግን እርዳታ የሚያስፈልጋት ይመስለኛል። እና ታዲያ አንተ ምን ቤት ነህ?
ኤርሚያስ ተው እያልኩ እኮ ነው። ራሷን ልታጠፋ ስትል ደርሼላት ነው። ካላመንከኝ ደግሞ ይኸው ልትጣቸው የነበሩ መድኃኒቶች። ምን? ቆይ እንዴት እንደዚህ አይነት ነገር ታስቢያለሽ? እድሜ ላንተ ህይወቴ እንዳይስተካከል አድርገህ አመሰቃቅለዋል። እንዴ ኑሐሚን አዳምጪኝ እንጂ የኔ ወድ። ኧረ አዳምጪኝ እባክሽ። መቼም የልጁ አባት ሆኖ እንደዚህ አይደል ለማመጣት ማለት። ታዲያ ምን ሆኖ ነው? ልጅቷ ግን የሆነች ቆንጅዬ ነገር ነች። ኧረ በዚህች ልጅ ምክንያት እኮ ዋናውን ነገር ረሳሁት። ጥሩ በቃ አሁን የመጨረሻ ፍላጎትሽን ብቻ ነው መስማት የምፈልገው። ምንድነው የምትፈልጊው? የኔ ፍላጎት ምን እንደሆነ እያወቅ ለምን ጠይቀኛለህ? እኮ ልስማሻ ነገር ምንድነው የምትፈልጊው? የምን ጊዜም ፍላጎቴ ከአንተ ጋር ተመልሼ አብሬ መሆን እንደምፈልግ ጠንቅቀህ ታውቃለህ። ማታ ስልክ እያናገርከኝ ስትዘጋብኝ ጊዜ ራሴን ለማጥፋት ወስኜ ነበር። ምን? አንቺ ያምሻል እንዴ? እንዴት ነው ነፍሰ ጡር ሆነሽ ራስሽን የምታጠፊው? ቢያንስ ለራስሽ ባታስቢ ሆድ ውስጥ ላለው ልጅ አታስቢም እንዴ? ስሚ እኔ ጸቤ ካንቺ እንጂ ሆድ ውስጥ ካለው ልጅ እኮ አይደለም። ያንንም ያደረኩት ለልጄ ስል ነው። እኔ ባለጌ ነኝ። እኔ ጥፋተኛ ነኝ። ቤቱ እንዲፈልግልሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ቤተሰቦቼ ላይክ ሼር በማድረግ ቤተሰብ ሆኖ ዛሬ ይዤ የመጣሁት ተወዱታላችሁ ቤተሰቦቼ ኑሐሚን ክፍል 32 ነው ይዤ የመጣሁት ማለት ነው። እንግዲህ ኑሐሚን ህይወቷን ለማጥፋት ወደ ጫካ ተገኝታለች። መድኃኒት እጅዋ ላይ ይዛ እየወሰደች እያለች ይሄን አታርጊ፣ ራስን ማጥፋት ወንጀል ኃጢአት እንደሆነ አታቂም? አንቺ የሰው ነፍስ ይዘሽ መሞት አለብሽ ብሎ ፈልጌ ሳይሆን ፈልጌሽ ነው የልጅሽ አባት ልጁ ከቶሽ ነው ወይ ብሎ መልስ ሰጥተዋት ይቅርታ እያላት ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ቤተሰቦቼ ላይክ ሼር በማድረግ ቤተሰብ ሆኖ ዛሬ ይዤ የመጣሁት ተወዱታላችሁ ቤተሰቦቼ ኑሐሚን ክፍል 32 ነው ይዤ የመጣሁት ማለት ነው። እንግዲህ ኑሐሚን ህይወቷን ለማጥፋት ወደ ጫካ ተገኝታለች። መድኃኒት እጅዋ ላይ ይዛ እየወሰደች እያለች ይሄን አታርጊ